الحمد لله رب العالمين وصلي وسلم على النبي الأمين وعلى آله وصحبه أجمعين ቀጣዩ ጥያቄ ሰውየው ዘካውን አውጥቶ ወይንም ሰደቃተል ፊጥር ሊሆን ይችላል ዘካተል ማል ሊሆን ይችላል ለወንድሙ ለእናት ለአባቱ ልጅ ማለት ነው ወይንም ለአባቱ ወይንም ለእናት ልጅ ማለት ነው በተከሉ ለወንድሙ ዘካ መስጠት ይቻላል ወይ ወይንም ደግሞ ለእህቱ ለእናት ለአባቱ ወይንም በአባት ወይንም በእናት ላለችው ቀጥሎ ደግሞ ለአክስት ለእናት እህት ለእናት ወንድምም እንደዚሁ ለሽማ ወይንም ማጎት ለአባት እህት ለአባት ወንድም ላጎት ላክስት ለነዚህ መስጠት ይቻላል ወይ የሚል ነው አልহামዱሊላሂ ረቢል ዓለሚን ወኡሰሊ ወኡሰሊሙ ዐለ ነቢይል አሚን ወዐላ አሊሂ ወሰህቢሂ አጅመዒን ደፍዑ ዘካት ለሃኡላኢ ጃኢዙን ለነዚህ ለተጠቀሱት አካላቶች ዘካ መስጠት ያው የሚፈቀድ ጉዳይ ነው ይቻላል ማለት ነው ይቻላል ለአንሁ ሰደቀቱን ወሲለቱን እንደውም ለሌሎቹ ለባዳዎቹ ከሚሰጥ ለነዚህ መስጠቱ የበለጠ ይሆናል ማለት ነው ለነዚህ መስጠት ሰደቃም ሲላም ዝምድናም አለበት የሚል ነው ነብዩ ሰለላሁ ዐለይሂ ወሰለም الصدقه في المسكين صدقه አሉ ለባዲያው ሰውዬ ሰደቃ መስጠቱ ሰደቃ ነው አሉ وفي ذي الرحيم ለዘመድ ለዝምድና ባለቤት መስጠት ግንሳ ሰደቃ ብቻ አይደለም ሰደቃቱን ወሲለቱን ሰደቃም ነው ዝምድናንም መቀጠል ያለበት ጉዳይ ነው ብለው ይናገራል ነብዩ ሰለላሁ ዐለይሂ ወሰለም ያ መሐመድ በዘገቡት ማለት ነው ስለዚህ ያው ይቻላል ባይሆን ደሃ በመሆናቸው መስፈርት እንበል ያው ለደሃ ነው መሰጠት ያለበት እነማ ሰደቃቱ ለልፈቀራኢ ወልመሳኪን ስላለ እንዲሁም ደግሞ ደሃ ሆነው መንቀሳቀሲያ ምናምን ነገር የሌላቸው መሆን አለባቸው ሰርተው የሚበሉ ከሆኑ ለጊዜው ሰንቲም ቢያጡ በጉልበታቸው የሚያፈሩ ከሆነ እነሱም እንደማይሰጣቸው ነው እና ሁለተኛ ሸርጥ ደግሞ ምን ይላሉ ዑለማዎች ከሱ ቀለብ አይደሉ እንደሆነ ይላሉ ከሱ ቀለብ ከሰውየው ቀለብ በማዕና ሰውየው አልያዛቸው እንደሆነ ማለት ነው ሰውየው ይዟቸው ከሆነ እሱ እየጠወራቸው ከሆነ ሌላ ፈቃጅ የላቸውም የሚያለብሳቸውም የሚያበላቸውም በቃ ልክ እንደ ልጆቹ አድርጎ እንደ ወላጆቹ አድርጎ ይዟቸው ከሆነ ይሄ እያስተዳደረ ነው ያለው ምንድነው ማለት ነው ያው ቀለብ ይዘዋል ቀለብ ለሚይዘው ሰው ደግሞ ዘካ አዙሮ መስጠት በተዘዋዋሪ እሱ ነው እንደረዳ ነው የሚቆጠረው ባለቤቱንና አይሆንም ይላሉ በዙሪያ ላይ ሼክ ኢብኑ ባዝ ረሂመሁላሁ ተዓላ ተጠየቁና ዘካ ለወንድም መስጠት ይቻላል ወይ ያው ዲሃ ወንድም አለው ሰውየው መስጠት ይቻላል ወይ نعم እንደው ምንም ነገር የለውም አሏቸው ولكن وكذلك هل تجوز للعم الفقير هل تجوز زكاة من الأخ لأخي المحتاج أعيل ويعمل ولكن يعني دخله لا يكفيه ምንም የለውም አሉ ምንም ነገር የለውም وكذلك هل تجوز للعم الفقير ለድሃው አጎት መስጠት ይችላል وكذلك هل تدفع المرأة زكاة مالها لأخيها وعمتها وأختها እንደውም ሴትየዋ ገንዘቧን እንትን ዘካ ለወንድሟ ለአጎቷ ለአክስቷ መስጠት ትችላለች ወይ ሲሏቸው قال لا حرج في دفع الرجل والمرأة زكاتهما للأخ الفقير ማለት ነው ድሃ ለሆነው ሰውዬ መስጠት ችግር የለውም መስጠት ይችላል ሰውየው ሴትየዋ መስጠት ትችላለች والأخت الفقيرة ድሃ ለሆነችው እህቷ መስጠት ትችላለች والعم الفقير ለድሃው አጎቱ والعمة الفقيرة ለድሃይቱ አክስቷ መስጠት ይቻላል وسائر الأقارب الفقراء ሌሎችም ያክስት ልጆች የወንድም ልጆች የእህት ልጆች እነዚህ ሁሉ መስጠት ይቻላል لعموم الأدلة ማስረጃዎች ያው ጠቅላላ ስለሆኑ ማለት ነው በሊ ዘካቱ فيهم صدقة وصلة لقول النبي صلى الله عليه وسلم الصدقة في المسكين صدقة እና ነብያችንም ሰለላሁ ዐለይሂ ወሰለም በሚስኪን ላይ መሰደቅ ሰደቃ ነው ምንዳው አንዲ ነው وفي ذي الرحيم ለዝምድና ባለቤት መሰደቅ ግንሳ ሰደቃቱን ወሲለቱን ሰደቃና ዝምድና መቀጠልም አለበት ሁለት ነገር በሁለት ነው የሚያገኘው ዝምድና በመቀጠሉ እንዲሁም ደግሞ ሰደቃ በመስጠቱ ነው ይላሉ ማዓደል ዋሊደይን ወይን ዓለው ወልአውላድ ذكرا او اناثا وان نزلوا ለወላጆች ሲቀር እና ፍሩዕና ኡሱል የሚሏቸው አሉ ወላጅ ወደ ላይ ማለት ነው ከፍ የሚል ከዳሊከ ለልጆች ለወንዶችም ይሆኑ ለሴቶች ዝቅም ቢሉ ማለት ነው ቢወርዱም فإنها لا تدفع إليهم
አዘካ ዘካ ወደ እነሱ አትሰጥም። ወለው ካኑ ፉቀራአ ድሃም ቢሆኑ ማለት ነው። ለምንድን ነው? ያው ድሃ መሆን አለባቸው። በእርግጥ ዘካ ሊሰጣቸው ዘንድ ድሃ መሆን ሸርጥ ነው። የፈለጉት ምንድን ነው? ድሃ ከሆኑ ምን ይመለከተዋል? ይህን ሰውዬ አባቱ እናቱ ድሃ ከሆኑ መቀለብ ይዘዋል ማለት ነው። መቀለብ ግዴታው ነው። በሌልዘም ሀዩን ፊ ቃልህ ሚማልህ ደስተጧ ዳሊክ። ከዛ በኋላ ቀለቡ ውስጥ ላሉ ሰዎች ደግሞ መስጠት አይሆንም። ለራሱ እንደመመለስ ነው። ያንን ገንዘቡን ከእጁ ወደ እጁ ከኪሱ ወደ ኪሱ ነው የሚሆን ነው የሚታየው ማለት ነው። ወለም ይጀድ መየቁሙ ቢልኢንፋቅ ዐለይሂም ሲዋ እና ይህ ሰውዬ ነው መቀለብ ያለበት እሱ ነው እና ለወላጆች አይሆንም ነው የሚሉት በጥቅሉ። ከዛ ውጭ ላሉ ሰዎች ግን አሁን የጠቀስናቸው ቅርብ ዘመዶች ለነሱ መስጠት ይቻላል። አሁን በቆጠር ነው መስፈርት መልኩ ማለት ነው። هذا والله اعلم። ይሄን መሰለ መልኩ በዛ አይነት ያው ፈትዋ የሰጡት ዑለሞች በጣም በርካታዎች ናቸውና አጠር ለማድረግ ይሄን ይሆናል። والله اعلم።